ጊዜ ኃጢአት የሚሰሩ ሰዎች ደስታ ፈላጊዎች ስለሆኑ ጭንቅ አይችሉም። ጭንቅ ስለማይችሉ የጽናት ኃይል የላቸውም። መከራን መቋቋም አይችልም። ፈተናን የማለፍ አቅማቸው ሁሉ ያነሰ ነው። ደካማ ናቸው። ቀለል ያለ ነገር የሚያቆስላቸው ናቸው። ልክ የቆሰለን አካል ቀለል ያለ ነገር የልብስ ጠርዝም ቢሆን ሊያደማው ይችላል። ኃጢአትን ሁልጊዜ የሚያዘወትሩ ሰዎች በቀላሉ ነው የሚያዝኑ። ተለዋዋጭ ጠባይም ነው ያላቸው። ለቤተሰብ አይመቹም፣ ለጓደኛ አይመቹም፣ ለጎረቤት አይመቹም፣ ለስራቸው አይመቹም፣ ከራሳቸው ጋር ሰላም የላቸውም፣ ለትዳር አይመቹም፣ ለጓደኝነት፣ ለሁሉ ነገር አይመቹም። ለምን? ቀላል ህሊና፣ ቅርብ ስሜታዊ ሰዎች ናቸው። እና ኃጢአት ይሄ ሁሉን የሚያሳጣ ይገርማቸዋል። ዛፍ በስለት ይቆረጣል። ዛፍ በስለት ነው የሚቆረጠው። ገንዘብን የሚቆርጠው ኃጢአት ነው። ገንዘብ ኃጢአት የሚሰራ ሰው ገንዘብ አይበረክትለት። ለምን ሲባል ጽድቅ ስንሰራ እግዚአብሔር የረዴት አጥር ዙሪያችን ላይ ያቆማል። ኃጢአት ስንሰራ እግዚአብሔር እነዚያን ረዴቶች ስለሚያነሳቸው ገንዘባችን እየመጡ የሚወጠቡጡት ሰዎች እንደ አጥር እንደሌለው አትክልት እየቆጠቆጡ የሚያደርቁት ይበዛል። ያላሰብናቸው ወጪዎች ሁሉ እየተከሰቱ ገንዘቦቻችን ሁሉ በወጭ ነው የሚያልቀው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ይሆናል ብሎ ትንቢተ ሐጌ ምዕራፍ 1 ላይ እንደነገረን በቀዳዳ ከረጢት የተቋጠረ አሸዋ በላይ ይጨመራል፣ በታች ይፈሳል። ሰው ይደክማል፣ ይሰራል፣ በምን እንደወጣ ያውቀው ነገር ሁሉ እዚያው ያልቃል። ጉልበቱን አድክሞ መጨረሻ ላይ ትርፍ የለው፣ አርጅቷል፣ እጁ ላይ ምንም የለም። ያ እንዳይሆን ከኃጢአት መጠበቅ አለብን። ኃጢአት ማጣት ማለት ነው ዘላለማዊ ህይወታችን እናጣለን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ወዳጅም እናጣለን። ወዳጅ እናጣለን። እስኪ አንድ ጥያቄ ልጠይቃችሁ። እናንተ አሁን እዚህ ተሰብስባችኋል አይደል? አልተሰበሰባችሁም? እኔ እንደማስተምር ታውቃላችሁ አይደል? እኔ ስሰርቅ ብታዩኝ ትሰበሰባላችሁ? አያችሁ? ኃጢአት ሰው ያሳጣል ማለት ነው። ቀለል ያለ ምሳሌ እኮ ነው። አሁን እዚህ ተሰብስባችሁ እየተማራችሁ ነው። ኃጢአት ስሰራ ግን ካያችሁኝ ግን ወደዚያ መምጣት አስፈልጉ። ኃጢአት ሰው ያሳጣል። በሉ እስኪ ሁላችሁ። ወዳጅ ያሳጣል፣ ብቻ ነው የሚያስቀረው።